ሰላም ጓደኞቼ እንኳን ወደ ቻናላችን በሰላም መጣችሁ። ዱባይ ስንል ወዲያው አእምሯችን ላይ የሚመጣው ምንድነው? የቅንጦት ሆቴሎች፣ ትላልቅ የገበያ ማዕከሎች፣ የውድና ቅንጡ መኪኖች መርመስመሻ እና ውድ የመዝናኛ ቦታዎች አይደል? ብዙዎቻችን ዱባይን ለመጎብኘት ከፍተኛ ፍላጎት ቢኖረንም ውድ ነች ብለን ስለምናስብ ወዲያው ሐሳባችንን እንተዋለን። ግን ዛሬ ላሳያችሁ የመጣሁት ዱባይ ውስጥ ብዙ ገንዘብ ሳናወጣ እንዴት አስደሳች ጊዜ ማሳለፍ እንደምንችል ነው። ትክክለኛ የመዝናናት ዓላማና እቅድ ካለን ዱባይ ውድ ሳትሆን የህልም ከተማችን ልትሆን ትችላለች። እስኪ በዱባይ ባለን ቆይታ ከፍተኛ ብር ሳናወጣና ኪሳችንን ሳንጎዳ በተመጣጣኝ ወጪ አስደሳችና የማይረሱ ጊዜያትን ማሳለፍ እንድንችል የሚያደርጉንን ወሳኝ ወጪ ቆጣቢ መንገዶች አብረን የምናይ ይሆናል። ወደዛው አብረን እንሂድ። በነገራችን ላይ ለእናንተ የዕለት ተዕለት እንቅስቃሴ አስተዋጽኦ ያለው መረጃ የሚሰጥ ቻናል ስለሆነ ሰብስክራይብ ማድረጉን አትርሱ። ወደ ዋናው ጉዳያችን ስንመለስ አንደኛ ማረፊያ ነው። የመጀመሪያውና ትልቁ ወጪ ማረፊያ ነው። ዱባይ ለመዝናናት ስናስብ ወደ አእምሯችን ቅድሚያ የሚመጣው ነገር ማረፊያ ነው። ይህንን ችግራችንን የሚያቀሉልንና ባልተጋነነ ወጪ ልንስተናገድባቸው ከሚችሉ ቦታዎች አንዱ ሆስቴሎች ናቸው። በተለይ በዲራ እና ቡርዱባይ አካባቢዎች ብዙ ንጹህና ምቹ ሆቴሎች አሉ። እነዚህ አካባቢዎች ለሕዝብ ማመላለሻ ቅርብ በመሆናቸው ተጨማሪ ወጪ ይቆጥባሉ። ዋጋቸው ከሌሎች ሆቴሎች እጅግ ያነሰ ነው። በሌላ አማራጭ ደግሞ ዋጋቸው በጣም ተመጣጣኝ የሆኑ ኪስ የማይጎዱ ሆቴሎችም አሉ። ብዙ ታዋቂ ከሆኑ ኪስ የማይጎዱ ዋጋ ካላቸው ሆቴሎች መሃል ለምሳሌ ፕሪሚየም ኢን፣ ኢብስ የመሳሰሉት ሆቴሎች ዱባይ ውስጥ ተመጣጣኝ ዋጋ ያላቸው ቅርንጫፎች አሏቸው። እንዲሁም አስቀድመን በመያዝ የተሻለ ዋጋ ተጠቃሚ ልንሆንም እንችላለን። የክፍሎች ዋጋ ከወር ወር እንዲሁም ከቀን ቀን የሚለያዩ ሲሆን ለምሳሌ ከቀናቶች መሃል አርብና ቅዳሜ ከሌሎች ቀናት በተሻለ ቅናሽ ይሆናሉ። እንዲሁም እሁድ ደግሞ ከሌሎች ቀናት በተለየ የሚወደዱበት ቀን ነው። በቁጥር 2 ላይ የምንመለከተው ደግሞ ምግብና መጠጥ ነው። እዚህ ጋር አንድ ነገር ልበላችሁ። ትላልቅ ሆቴል ቤቶች ለመስተናገድ እንዳታስቡ። ዱባይ ውስጥ በትንሽ ወጪ ጣፋጭና ማራኪ ምግቦች የምታገኙባቸው ሌሎች ብዙ አማራጮች አሉ። ሀገርኛ የሆኑ አገልግሎት የሚሰጡ ምግብ ቤቶች አሉ። መገኛቸውም በዲራ፣ ቡርዱባይ እና ካርማ አካባቢ ሲሆን ዋጋቸውም ከ10 እስከ 20 ድርሃም በግምት ከ3 እስከ 5 ዶላር ነው። የምግቡም ጣዕም ጥሩና ጣፋጭ ለጤናም ተስማሚ ነው። በተጨማሪም ሀገር በቀል የሆኑ እንደ ሸዋርማ፣ ፈልፈል፣ ብሪያኒ እና እንደ ካሪ የተባሉ አገርኛ ሎካል ምግቦችን ቢሞክሩም ይችላሉ። ወይም ከሀገሬ ውጪ ወደ ውጪ የሚሉም ከሆነ የኢትዮጵያ ምግብ ቤቶችም ይገኛሉ። እንደ ዛጎል ሬስቶራንትና ቤተሰብ ሬስቶራንት የመሳሰሉ ኢትዮጵያዊ ምግብ ባልተጋነነ ወጪ ኢትዮጵያ እንዳሉ እንዲሰማችሁ ሁናችሁ መመገብ ትችላላችሁ። ሌላው በቀላሉ ምግብ የምናገኝባቸው መንገዶች ሱፐር ማርኬቶች ናቸው። ያም ማለት የራሳችሁን ቁርስ ወይም ቀላል ምሳ ለማዘጋጀት ሱፐር ማርኬቶችን መጠቀም ትችላላችሁ። እንዲሁም በተጨማሪ እንደ ፍራፍሬ፣ ሳንድዊች እና ውሃ ከሱቆች ገዝቶ መመገብ ከውድ ካፌዎች ከመጠቀምና ገንዘቡን ከማባከን ሊቆጥብሎት ይችላል። ሌላው የታሸገ ውሃ ከቦታ ቦታ ዋጋው የተለያየ ሲሆን ለዚህ ችግር መፍትሄው ከትላልቅ ሱፐር ማርኬቶች መግዛት ተመራጭ ነው። በቁጥር 3 ላይ የምናገኘው ትራንስፖርት ነው። በዱባይ የታክሲ ዋጋ እጅግ ከፍ ያለ ነው። ስለዚህ በታክሲ እንደ ልብ ከቦታ ቦታ መዘዋወር ትንሽ ሊያስቸግር ይችላል። የህዝብ ትራንስፖርት ግን በጣም ምቹና ርካሽ ነው። ስለዚህ አላስፈላጊ ወጪ ለመቀነስ የህዝብ መጓጓዣ በቀዳሚነት ቢጠቀሙ ከብዙ ነገር አኳያ አትራፊ ነዎት። ለምሳሌ ከዚህ በታች የተጠቀሱትን የመጓጓዣ ሲስተሞች በመጠቀም የዱባይ ቆይታችሁን በቀላሉ ኪሳችሁ ሳይሳሳ ምቾታችሁ ብዙም ሳይቀንስ ማስኬድና መዝናናት ትችላላችሁ። የከተማ ባቡር ፈጣንና ንጹህና ሰፊ ሽፋን ያለው ሲሆን አብዛኛዎቹን የቱሪስት መስህቦች በከተማው ባቡር መዞርና መድረስ ትችላላችሁ። ሌላው የኖል ካርድ ነው። ለሜትሮና ለአውቶቡስ መገልገያ የሚውል ካርድ ሲስተም ነው።
በየባቡር ጣቢያው ወይም በበርካታ ሱፐርማርኬቶች ይገኛል። ሰማያዊው ካርድ ለቱሪስቶች አሪፍ ስለሆነ እሱም ቢጠቀሙ ይመከራል። ሌላው አውቶቡስ ነው። ሜትሮ የማይደርስባቸውን ቦታዎች በአውቶቡስ መድረስ ትችላላችሁ። እንዲሁም አውቶቡሶችም በኖል ካርድ ስለሚሰሩ በቱሪስቶች ተመራጭ ናቸው። ፒያትራ በዱባይ ክሪክ ላይ የሚገኙት የባህላዊ ጀልባዎች ናቸው። በአንድ ድርሃም ከቡር ዱባይ ወደ ዲያራ ወይም በተቃራኒው መሻገር ትችላላችሁ። እጅግ አስደሳችና ርካሽም ናቸው። ቁጥር 4 ላይ የምንመለከተው የመዝናኛ ቦታዎችና እንቅስቃሴዎቹን ነው። ብዙ ሰዎች ዱባይ ውድ ቦታ ትመስላቸዋለች፣ ግን ብዙ ነፃ ወይም እጅግ ርካሽ የመዝናኛ አማራጮችም አሏት። ለምሳሌ ነፃ የመዝናኛ ቦታዎችን እንይ። የዱባይ ፏፏቴ ትርኢት። ከቡርጅ ካሊፋ አጠገብ የሚገኘው ይህ የውሃ ሙዚቃና የመብራት ትርኢት በየምሽቱ ይካሄዳል። ማንኛውም ዱባይ የመሄድ እድል ያገኘ ሰው ካለምንም ወጪ በነፃ ሊታደም ይችላል። የባህር ዳርቻዎች ጂብአር ቢች፣ ላሜር እና ካይት ቢች ቆንጆና ንጹህ የባህር ዳርቻዎች ናቸው። በነፃ መግባትና በፀሐይ መሞቅ፣ መዋኘት ወይም ስፖርት መስራት ካለምንም ክፍያ የምታከናውኑት ነገር ነው። የድሮዋ ዱባይ የአልፉአዲ ታሪካዊ ሰፈር፣ የጎልድ ሱቅ፣ የስፓይስ ሱቅ እና የጨርቃጨርቅ ሱቅ የሚገኙበት ቦታ ነው። በታሪክ የተሞላው ይህን አካባቢ ማንኛውም ሰው በነፃ መቃኘት ይችላል። የዱባይ ማሪና እና ዳውንታውን አካባቢዎችን በእግር በማሰስ በመዞር እጅግ አስደናቂና ማራኪ የሆኑ ቆንጆ ህንፃዎችና አካባቢያዊ ውበትን መመልከት ትችላላችሁ። እንዲሁም ደግሞ የሚከተሉት ቦታዎች ደግሞ በጣም በትንሽ ገንዘብ ልንጎበኝና ልንዝናና የምንችልባቸው ቦታዎች ናቸው። አንደኛ ግሎባል ቪሌጅ ወቅታዊ ከጥቅምት እስከ ሚያዝያ አካባቢ ከ30 ድርሃም በግምት እስከ $8 ባነሰ የመግቢያ ዋጋ የተለያዩ ባህሎችን፣ ምግብና መዝናኛዎችን በአንድ ላይ ማግኘት ትችላላችሁ። ሌላ የአድቬንቸር ፓርኮች ሲሆኑ እነዚህኞቹ በጣም ውድ ስለሆኑ በአነስተኛ የበጀት ጉዞ ላይ ከሆኑ እነሱን መተው ግድ ይላል። በአምስተኛ ደረጃ ላይ የምናየው አጠቃላይ ምክሮችን ነው። የጉዞ ወጪውን ለመቀነስ የጉዞ ጊዜውን በበጋ ወራት ማለትም በእኛ ክረምት በሚሆንበት ጊዜ ሰኔ፣ ሐምሌ፣ ነሐሴ ቢሆን ተመራጭ ነው። በዱባይ ያለው አየር ሁኔታ በጣም ሞቃት ስለሆነ በሌሎች ቱሪስቶች ተመራጭ አይሆንም። ስለዚህ የሆቴልና የበረራ ዋጋ ይቀንሳል። ሙቀቱን መቋቋም ከቻላችሁ ጥሩ አማራጭ ነው። በዱባይ ቆይታችሁ ጊዜ እንቅስቃሴያችሁን ለማቅለል የሚከተሉትን ነገር ደግሞ ቢያደርጉ ተመራጭ ነው። አንደኛ ሲም ካርድ። ዱባይ እንደደረሳችሁ የአካባቢውን ሲም ካርድ መግዛት እጅግ ጠቃሚ ነው። ለኢንተርኔት፣ ለካርታ እና ለግንኙነት ወጪ ቆጣቢ ነው። ሌላው እቅድ ማውጣት። ከመሄዳችሁ በፊት የትኞቹን ቦታዎች መጎብኘት እንደምትፈልጉ፣ የት እንደምትበሉ እና እንዴት እንደምትጓዙ በደንብ አቅዱ። የጉዞ ፓኬጆች። አንዳንድ ኩባንያዎች የበጀት የጉዞ ፓኬጆችን ያቀርባሉ። ዝርዝሩን ማየት ጠቃሚ ነው። እንግዲህ ጓደኞቼ ዱባይ ውድ ከተማ ብትሆንም በጥበብ ከተጓዝን በትንሽ ወጪ የህልም ጉዟችንን እውን ማድረግ እንደምንችል አይተናል። ዋናው ነገር እቅድ ማውጣትና የአካባቢውን አማራጮች መጠቀም ነው። ይህ ቪዲዮ ከረዳችሁ ላይክ ማድረግ፣ ቻናሉን ሰብስክራይብ ማድረግ አትዘንጉ። መልካም የዱባይ ቆይታ ይሁንላችሁ።